ሰላም ተማሪዎች፣ ዛሬ በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ ማለት ነው። ዛሬ ማቴሪያል ማኔጅመንት ቻፕተር 2 የምንመለከት ይሆናል። ቻፕተር 2 ፎርካስቲንግ ነው። ከዚያ በስተፊት እናንተ ላይክ እያደረጋችሁ ቪዲዮውን ጀምሩት፣ እንዲሁም ሰብስክራይብ በማድረግ ጀምሩት። እኔን ማገዝ ይሆናል ማለት ነው። ቀጥታ ወደ ቪዲዮ እንሂድ። ቪዲዮውን በሁለት ፓርቶች ከፍለን እንመለከታለን። ፓርት 1ን እንቀጥል። Unit 2 forecasting. What is forecasting? Definition እንመልከት። Forecasting is a technique of estimating the relevant future events and problems on the basis of past and present behavior or happenings. Estimate የምናደርግበት ቴክኒክ ነው። በጣም አንገብጋቢ የሆኑ ፊውቸር ላይ ያሉ ነገሮችን፣ ሁኔታዎችን፣ ችግሮችን ምንም መሰረት አድርገን በፓስት ላይ ያለፉ ነገሮች መሰረት በማድረግ እና እንደገና አሁን ላይ ያሉ ነገሮችን ሁለቱን በማዋሃድ ኤስቲሜት የምናደርግበት ሁኔታ ፎርካስቲንግ እንለዋለን ማለት ነው። ፎርካስቲንግ ዲፔንድስ አፖን አን አናላይሲስ ኦፍ ፓስት ኢቨንት ኤንድ ከረንት ኮንዲሽን። ዲፔንድ የሚሆነው ፓስት ኢቨንቶች፣ ፓስት ላይ ምን ተደርጓል፣ ስለሆነ ነገር የተከናወነ ነገር አለ፣ ያንን መሰረት ያደርጋል። ፕላስ ደግሞ ከረንት ኮንዲሽን፣ አሁን ላይ ምን እየተካሄደ ነው የሚለውን ነገር መሰረት ያደርጋል ማለት ነው። ፎርካስቲንግ ኢዝ ዘ ሲስተማቲክ ጌሲንግ ኦፍ ፊውቸር ኮርስ ኦፍ ኢቨንትስ ዊዝ ዘ ሄልፕ ኦፍ አናሊሲስ ኦፍ ፕሬዘንት ኤንድ ፓስት ኢቨንትስ። ሲስተማቲክ ጌስ የምንገምትበት ነው። ፊውቸር ኮርስ ኦፍ ኢቨንት፣ ወደፊት ያሉ ሁኔታዎችን ዊዝ ዘ ሄልፕ ኦፍ አናሊሲስ ኦፍ ፕሬዘንት ኤንድ ፓስት ኢቨንት። በቃ as I told you before, ፓስትን እና ፕሬዘንትን መሰረት በማድረግ ወደ ፊውቸርን ፕሪዲክት ኦር ገስ ማድረግ ፎርካስት እንለዋለን። According to Webster's New Collegiate Dictionary, a forecast is a prediction and its purpose is to calculate some future events or conditions. መተንበይ ነው ይላሉ እነዚህ Webster's New Collegiate Dictionary ዴፊኒሽናቸው መተንበይ ነው። እሱም ደግሞ ፐርፐዙ አላማው to calculate some future events or condition፣ ፊውቸር ወደፊት የሚፈጠሩ ነገሮችን ካልኩሌት ለማድረግ ነው ይላሉ። ፎርካስት የምናደርገው ለምንድን ነው? ፎርካስት የምናደርገው ዝም ብለን አይደለም ላረባ ነገር። ፎርካስት የምናደርገው የራሱ የሆነ አላማ ነው። የመጀመሪያው ፒቮት ሮል ኢን አን ኦርጋናይዜሽን፣ በቃ ዋና ሜይን ሮል አለው ኢን አን ኦርጋናይዜሽን። ፕላኒንግ ኢዝ ዘ ባክቦን ኦፍ ኢፌክቲቭ ፈንክሽኒንግ ኦፍ አን ኦርጋናይዜሽን። ፕላኒንግ የሚለው ለአንድ ኦርጋናይዜሽን በጥሩ ሁኔታ ተግባሩን እንዳከናውን የጀርባ አጥንት በመሆን ያገለግላል ማለት ነው። ፕላኒንግ ዶን ፎርካስቲንግ። ፕላኒንግ መሰረት የሚያደርገው መጀመሪያ በፎርካስት አድርጎ ነው ፕላን የሚያደርገው ማለት ነው። ዘ ሰከንድ ዋን ኢዝ ፕሪማሲ ቱ ፕላኒንግ። ሁለተኛው ፋይዊ ፎርካስት ለሚለው ፕሪማሲ ቱ ፕላኒንግ ቅድመ ሁኔታ ነው። ፕላን ለማድረግ መጀመሪያ ፎርካስት እናደርጋለን ማለት ነው። ያሉ ሁኔታዎችን ምን ያጋጥሙናል፣ ኤንቫይሮንመንቱ እንዴት ነው፣ እነሱን ነገሮች ፎርካስት እናደርጋለን። ፕላኒንግ ካንኖት ቢ ደን ዊዛውት ዘ ፎርካስት። ፕላኒንግ ፎርካስት ሳናደርግ እናደርገው አይገባም። ዴቨሎፕመንት ኦፍ ቢዝነስ። ቱ ዴቨሎፕ ቢዝነስን ዴቨሎፕ ለማድረግ መጀመሪያ ፎርካስት እናደርጋለን። ቢዝነስ ኢስታብሊሽድ ኢን ኦርደር ቱ አቺቭ ስፔሲፋይድ ኦብጀክቲቭ። አንድ ቢዝነስ ዴቨሎፕ ስታደርጉ መጀመሪያ አናላይሲስ ትሰራላችሁ ማለት ነው። ፎርካስት አድርጋችሁ፣ ፎርካስት ለምሳሌ ትርፍ ሊኖር ይችላል፣ ኪሳራ ሊሆን ይችላል፣ ከስተመሩ ሰፕላየሮቹን እነሱን ፎርካስት አድርጋችሁ ነው ወደ ቢዝነስ የምትገቡት ማለት ነው። ኢምፕሊመንት ኦፍ ፕሮጀክት። ፎርካስቲንግ ኢዝ አን ኢምፖርታንት ፋክተር which enables the entrepreneur to get success። አንድ ኢንተርፕሪነር ውጤታማ ለመሆን መጀመሪያ ፎርካስት ማድረግ አለበት። እነዚህ ጠቀሜታዎች አሉት ማለት ነው። ኮኦርዲኔሽን። ፎርካስት ሄልፕስ ማኔጅመንት ኤክስኪዩቲቭ ኢፌክቲቭ ኮኦርዲኔሽን ኢንዳይሬክትሊ። ኮኦርዲኔሽን ላይ አሁን አንድ ማናጀር ይኖራል። ያ ማናጀር ፎርካስት በማድረግ መጀመሪያ የሰው ኃይል የሚያስፈልገውን ሁኔታ ፎርካስት በማድረግ ኮኦርዲኔት እንዳደርግ ያግዘዋል ማለት ነው። ኢፌክቲቭ ኮንትሮል
ፎርካስቲንግ ካን ፕሮቫይድ አዲኩዌት ኢንፎርሜሽን ፎር ኤክስኪዩቲንግ ኤፌክቲቭ ኮንትሮል ለማድረግ በጣም በቂ ኢንፎርሜሽንን እንዲሰበስብ ያስችለዋል። ፎርካስት ካደረገ አስቀድሞ ማለት ነው። ፊውቸር ኦፍ ጉድ ፎርካስቲንግ አንድ ፎርካስቲንግ ጥሩ ፎርካስት ነው ለማለት ማሟላት ያለባቸው 3 ነገሮች አሉ። የመጀመሪያው ፎርካስቲንግ ኢዝ ኮንሰርንድ ዊዝ ዘ ፊውቸር። ፊውቸር ላይ ወደፊት የሚከሰቱ ነገሮችን እነሱን ማካተት አለበት። ኢምፓክት ኦፍ ፊውቸር ኢቨንትስ ሃዝ ቱ ቢ ኮንሲደርድ ኢን ፕላኒንግ። የፊውቸር ኢቨንቶች የወደፊት ክስተቶች በፕላኒንግ ፕሮሰስ ውስጥ ኮንሲደር መደረግ አለባቸው፣ መጠቃለል አለባቸው። ፎርካስቲንግ ኮንሲደርስ ኦል ዘ ፋክተርስ ዊች አፌክት ዘ ኦርጋናይዜሽናል ፈንክሽን። ሁሉንም ፋክተር ማጠቃለል አለበት። የኦርጋናይዜሽኑን ፈንክሽን አፌክት ያደርጋል ተብሎ የሚታሰቡ ነገሮችን ኮንሲደር ማድረግ አለበት። እነዚህን 3ቱን የሚያሟላ ከሆነ ፎርካስቲንግ ጉድ ፎርካስቲንግ ማለት እንችላለን። ስቴፕስ ኢን ፎርካስቲንግ ፕሮሰስ ስቴፕ አለ። there are 5 steps in forecasting process 5 ስቴፖች አሉ። first one through preparation of foundation መጀመሪያ መሰረት ነገር ነው የምናዘጋጀው። detailed investigation and complete analysis of the company are necessary to forecasting። መጀመሪያ ስለ አንድ ካምፓኒ or a business ወይም ድርጅት እንበለውና የዛን ሁኔታ ኢንቨስቲጌት አድርገን በመመርመር ሙሉ የሆነ አናሊሲስ እንሰራና የሚያስፈልገውን ነገር ነው በቃ ፕሬዲክት ኦር ፎርካስት የምናደርገው ማለት ነው። ፎርካስቲንግ ኢዝ ቤዝድ ኦን ዘ ፋውንዴሽን በቃ በመሰረት ነው መሰረት ያስፈልገው ፎርካስት ለማድረግ። the second step is estimation of future. The prosperity of the future can be estimated with the help of past experience and performance as well as present. prosperity of future can be estimated with the help of past ላይ ምን ተካሂዶ ነበር፣ ስለ አንድ ነገር ምን ተካሂዷል፣ በዛም መሰረት አድርገን ኢስቲሜት እናደርጋለን ፊውቸራችን ማለት ነው። ኮሌክሽን ኦፍ ሪዛልት እንሰበስባለን። all information can be collected, nothing can be omitted። ምንም የምንጥለው የለንም እናስወግድ የለንም። and irrelevant information can be avoided። የሚያስፈልጉ ነገሮችን ደግሞ እናስወግዳለን with while collecting ሪዛልታችን ስንሰበስብ ማለት ነው። comparison of result ከዛ ሪዛልታችንን ኮምፔር እናደርጋለን። actual with forecasting ኮምፔር እናደርገዋለን ማለት ነው። ሪፋይኒንግ የመጨረሻ እና 5ኛው የቁጥር ስህተት ነው። ይሄ 5ኛው 4 ነበር መባል ያለበት፣ 6ኛው 5 ነው መባል ያለበት ማለት ነው። የቁጥር ስህተት ነው። the forecast can be refined in the light of derivation which seem to be more realistic ወደ እውነታው ወደ አክቹዋሊ የተጠጋ መሆን አለበት ፎርካስቱ። ስለዚህ ወደ ሪalistic የተጠጋ ከሆነ ጥሩ ፎርካስት አድርገናል ማለት ነው። እሺ እዚህ ድረስ ከተከታተላችሁ ተመችቷችኋል ቪዲዮ እባካችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ማገዝ ትችላላችሁ ማለት ነው። types of forecasting divided into 2 main categories. The first one is qualitative method, the second one is quantitative method. The first one qualitative method. What does mean qualitative method? Qualitative method is projections based on judgment ነው የምናደርገው። intuition and informed opinion are subjective። ከኛ ባለን ልምድ ተሞክሮ ትምህርት በቀበኛ በመሰለ በስሜታችን ፎርካስት የምናደርገው ከሆነ ይሄን ይባላል ኳሊታቲቭ ነው ማለት ነው። ኳሊታቲቭ ሜተድስ divided into 2 subgroups expert opinion method እና ደርሲ ሜተድ ብለን በሁለት ግሩፖች እንከፍለዋለን ማለት ነው። the first one expert opinion method pulling of views of group of expected future sales and combining them into sales estimate። የሆኑ group of expected future sales አሉ፣ እነሱን ሴልን estimate እንዳደርጉልን መምረጥ ማለት ነው። በቃ ይሄ advantage ዘማጅ advantage of this method is pulling of expertise knowledge in the forecasting process። የኤክስፐርት ኦፒኒየን ሜተድ ጠቀሜታው ኤክስፐርታይዝ የሆኑ እውቀት ያላቸውን ሰዎች ለፎርካስት ፕሮሰስ ማቅረባችን አንዱ ጥቅሙ ነው። ደልፍ ሜተድ፣ the second qualitative method
involves converting the view of a group of experts who do not interact face-to-face into a forecast through an interactive process. እኒህ ደግሞ ፌስ ቱ ፌስ ቀርበው ፎርካስት ያላደረጉ ኤክስፐርቶችን ለእነሱ በሚመች ቦታ ወይንም ዘዴ ሁኔታ ኢንተራክቲቭ ፕሮሰስ በመፍጠር ፎርካስት እንዲያደርጉ እድል ማመቻቸት ማለት ነው። The process of Delphi method may include the following steps. እነዚህን ስቴፖች ያጠቃልላል። The first one, a group of experts is sent a questionnaire by mail and asked to express their በኢሜይል ኩዌሽነሪዎችን እናዘጋጅና እንልክላቸዋለን። The second, the response received from the experts are summarized without disclosing the identity of expert. የኤክስፐርቱን ማንነት ሳናወጣ እገሌ ነው ሳንል ሰመራይዝ እናደርጋለን ማለት ነው። ከሱ የመጣውን ሪስፖንስ ምላሽ then send back to the expert. send back እናደርግላታለን to the expert along with the questionnaire meant to prove further the reason for extreme view expressed in the first round. ያላያችሁ ሰይዶች ካሉ በዚህ ሁኔታ ስታዩ ከዚህ አንፃር ስታዩ ከዚህ አንግል አታዩም ብለን እንልክላታለን ማለት ነው። The third and the final one, the process may be continued for one or more rounds till a reasonable agreement emerges in the view of the expert. ብዙ ዙር ሊኖር ይችላል። አራተኛ አምስተኛ ሶስተኛ በቃ እንደ ምክንያታዊ የሆነ አግሪመንት ስምምነት እስከሚመጣ ድረስ በኤክስፐርቶቹ መካከል ብዙ ዙር ሊኖር ይችላል ማለት ነው። በቃ Delphi method እነዚህን ያጠቃልላል። The second one is quantitative method. Quantitative method divided into two subgroups, time series models and associative models. What does time series? Time series model look at past pattern of data and attempt to predict the future based on the underlying pattern contained within those data. Time series የምንለው ከአሁን በፊት ለአንድ ካምፓኒ ሊሆን ይችላል ለአንድ ድርጅት ከአሁን በፊት የተመዘገበ ዳታ መኖር አለበት ታይም ሲሪስ ሞዴል ለመጠቀም ማለት ነው። ያ ከሌለ ታይም ሲሪስ አይኖርም ማለት ነው። ዋዳት ምን associative model often called causal እንለዋለን። assume that the variable being forecast የምናደርገው variable is related to other variable in the environment. related የሆነ associative or causal model ከስሙ እንደምንረዳው በቃ የተያዘ ነው ማለት ነው። being forecasted is related to other variable in the environment. They try to project based upon those associations. ግንኙነት ያለው ነውና ወደፊት እናያለን መሰረት አሁን ወደ ታይም ሲሪስ or intrinsic ቴክኒክ እንለዋለን። ይሄ ደግሞ ታይም ሲሪስ የምንለው use historical data to forecast historical data ካሁን በስተፊት historical የምንለው ካሁን በስተፊት ያለ ክስተት ማለት ነው። ካሁን በስተፊት የተመዘገበ ዳታን መሰረት አድርገን ፎርካስት የምናደርግ ከሆነ ታይም ሲሪስ or intrinsic ቴክኒክ እንለዋለን ማለት ነው። These data are usually recorded in the company and are readily available. Recorded ተደርጎ የተቀመጠና ለመጠቀም available የሆነ መሆን አለበት ማለት ነው። Intrinsic or time series techniques are based on the assumption what happened in the past will happen in the future. ካሁን በስተፊት የተከሰተው ወደ ፊትም ፊውቸር ሊከሰት ይችላል ብለን መሰረት እናደርግ ነው ማለት ነው። Composition of a time series ዲቴይሉን ለማየት pattern that may be present in a time series ወደ አራት የሚደርሱ ፓተርኖች አሉት ማለት ነው። ትሬንድ data exhibit a steady growth or decline over time. steady growth ሊሆን ይችላል። steady growth በቃ እንደዚህ ያለ ሊሆን ይችላል። ከሆነ በግራፍ ላይ እንደዚህ ሊሆን ይችላል or ወይንም ዳውንዋርድ እንደዚህ ያለ ሊሆን ይችላል ማለት ነው። seasonality data exhibit upward and downward swings in a short to intermediate time frame, most notably during a year. በአመት upward downward ያሳየናል። like እንደዚህ አይነት ትሬንድ የሚያሳየን ከሆነ seasonality እንለዋለን ማለት ነው። seasonality cycle የምንለው data exhibit upward and downward
swings in over a very long time frame በጣም በረጅም ጊዜ የሚቆይ ነው ይህ ሳይክል የምንለው ማለት ነው። የሱ ደግሞ በኢሜጁ ወደፊት እናየዋለን። እንዲህ ያለ ሊሆን ይችላል። በረጅም ጊዜ ነው አፕ ኤንድ ዳውን የሚያደርገው። random variation, erratic and unpredictable variation in the data over time with no discriminable pattern። ይሄ ደግሞ አንዴ ሊወጣ ይችላል፣ አንዴ ሊቀንስ ሊጨምር ይችላል። በቃ በጣም የማያስታውቅ ማለት ነው። እንዲህ ሊሆን ይችላል። ቀነስ ስትሉ ሊጨምር ይችላል፣ ደግሞ ጨመረ ስትሉ ሊቀንስ ይችላል። በቃ እንደዚህ ያለ ፓተርን ሊኖር ይችላል ማለት ነው። unpredictable ትሬንድ ይሄን ይመስላል። በቃ ትሬንድ ይሄን ይመስላል። ሴዝናል የምንለው ደግሞ ሴዝናል ኮምፖነንት ኦፍ ሂስቶሪካል ዲማንድ as I told you before ይሄን ይመስላል ማለት ነው። ሳይክል ይሄን ይመስላል። ራንደም ይሄ unpredictable ጨመረ ስትሉት ይቀንሳል፣ አፕዋርድ ነው ስትሉት ዳውንዋርድ ይሆናል፣ ዳውንዋርድ ነው ስትሉት አፕዋርድ ይሆናል ማለት ነው። unpredictable ነው። ታይም ሲሪስ ቴክኒክስ ታይም ሲሪስ ብዙ ታይም ሲሪስ ሞዴሎች አሉ። እያንዳንዳቸው በዲፕ የምንመለከታቸው ይሆናል ማለት ነው። የመጀመሪያው ኔቭ እንለዋለን። ኔቭ ዩዝ ላስት ፔሪድስ አክቹዋል ቫልዩ አስ ኤ ፎርካስት። ላስት ፔሪድ ባለፈው የተከሰተው ወደፊትም ይከሰታል ብሎ መሰረት የሚያደርግ ነው ኔቭ እንለው ማለት ነው። ሲምፕል ሚን አቨሬጅ ሲምፕል ሚን ኦር አቨሬጅ ዩዝ አን አቨሬጅ ኦፍ ኦል ፓስት ዳታ አስ ኤ ፎርካስት። ይሁሉንም ባለፈው አመት የተከሰቱትን የነዙን አቨሬጅ መጠቀም ነው ማለት ነው። ሲምፕል ሚን አቨሬጅ ዩዝ አቨሬጅ ኦፍ ስፔሲፋይድ ነምበር ኦፍ ሞስት ሪሰንት ኦብዘርቬሽን። ለዛ ለተጠየቅነው ፔሪድ ሞስት ቅርብ የሆኑትን ነው የምጠቀመው። ዊዝ ኢች ኦብዘርቬሽን ሪሲቪንግ ዘ ሴም ሳይዝ ኦር ዌር ዘሴም ዌይት ነው ያላቸው ማለት ነው። ሁሉም አንዱ ይበልጣል የሚባል የለም። ሁሉም ተመሳሳይ ዌይት ነው ያላቸው። weighted moving average use an average of a specified number of the most recent observation which each observation is receiving a different emphasis weight። ይሄ የሚለያየው በቃ ከዛኛው የሚለየው እዚህ ላይ ዌይት አለ፣ የተለያዩ ዌይት አሳይን እናደርጋለን። በዛኛው ግን ተመሳሳይ ነው ማለት ነው። exponential smoothing a weighted average procedure with weights declining exponentially as data becomes older። ዳታ በጣም የቆየ ሲሆን ዌይቱ ዲክላይን እያደረገ ይሄዳል ማለት ነው። ትሬንድ ፕሮጀክሽን ቴክኒክስ that uses the least square meter to fit a straight line to the data least square meter ይጠቀማል። seasonal index a mechanism for adjusting the forecast to accommodate any seasonal pattern inherent in the data። እያንዳንዱ ወደፊት እንመለከታቸው። አሁን በኤግዛምፕል እንመለከታቸው። በጣም ግልጽ እንደሆነልን በኤግዛምፕል እናያቸው። በጣም አሪፍ ነው፣ ቀላል ነው። assume that the monthly demand for a particular item over the past year is as shown. forecast demand for January of coming year using ኔቭ ነው የሚላቸው። ይኸው ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር እያንዳንዱ ተሰጥተዋል። ቁጥራቸው የሁሉም ተሰጥቷል ማለት ነው። based on this እንስራ። ኔቭን አሁን በሁለት ከፍለን ነው የምንመለከተው። ሁለት አይነት የአሰራር ዘዴዎች አሉት ኔቭ ላይ ማለት ነው። የመጀመሪያው the forecast for the next month is the same as the demand for the immediately the preceding month። አንደኛ ይሄ ነው። ሁለተኛ the forecast for the month is the same as the previous month። በቃ ሁለተኛ ይሄ ነው። ፎርካስት የምናደርገው የተጠየቅነው በፊት አምና ከነበረው ጋር ተመሳሳይ ነው። አንደኛው ይሄ ሲሆን ሁለተኛው ደግሞ አምና ከነበረው በፊት ቀድሞ ካለው ከአንደኛው ወር ጋር ከዛ ጋር ይመሳሰላል ማለት ነው። አሁን በኤግዛምፕል ስናየው በጣም ግልጽ ይሆናል። ዲማንድ this month will be the same as last month 84 ይሆናል ማለት ነው። እንደገና ደግሞ 84 ወይንም ዲሴምበር የጃንዋሪ ስለተጠየቅ ዲሴምበር ይሆናል ማለት ነው። እንደገና ደግሞ the forecast for the month is same as the previous month
ቤስት ፕሪቪየስ መንዝ ጋር ያለው ፕሪቪየስ መንዝ የጃንዋሪ የተጠየቅነው የፕሪቪየሱ ስንት ነው? ይሄው 92 ነው። ከ92 ጋር ተመሳሳይ ነው ማለት ነው። ያኛው ፕሪሲዲንግ መንዝ ጋር ነው እኩል የሚሆነው። ለሴዞናሊቲ ቤስት የሚባለው 92 ወይንም ያባለፈውን አመት ተመሳሳይ ወርን 92 መጠቀማችን ለሴዞናሊቲ ጥሩ ነው ማለት ነው። Rules based on a single month or a past period are of limited use when there is a much random fluctuation, as I told you before. The forecast for the next month is the same as the demand for the immediately the preceding month ከሱ በስተፊት ከወሩ በስተፊት የነበረው ማን ነው? ዲሴምበር ነው። ዲሴምበር መስት ያለን። ሁለተኛ ደግሞ the forecast for the month is the same as the previous month ብለን መውሰድ እንችላለን። ሁለቱም ስላት እንችላለን። አንደኛ ጃንዋሪ፣ ሁለተኛ ዲሴምበር ወስደን ማለት ነው። ቀን የሚያስረዳን ዜጋ ያለው ሲምፕል አቬሬጅ ዲማንድ ፎር ጃንዋሪ። ለምሳሌ የጃንዋሪ ብንወስድ ቶታል ዲማንድ ኦቨር ነምበር ኦፍ ፔሪድስ አድርገን ቁጭ ነው በቃ ፎርካስት ሁሉንም እንደምራለን። እዚህ ጋር የተሰጠን ዳታ አለ። ይሄ ሲደመር ሲካፈል 12 ወራት ነው። ለ12 ስናደርገው ውጤቱ ይመጣልናል ማለት ነው። በጣም ሲምፕል ናት። ሲምፕል ሙቪንግ አቬሬጅ are best used for forecasting products with stable demand where there is a little trend or seasonality ያለበት stable በሆነ ዲማንድ እንጠቀማለን። ሲምፕል ሙቪንግ አቬሬጅ አሁን ከኤግዛምፕል እንደ forecast the demand for January using a moving average for 3 months በ3 መንዞች በ3 መንዝ አሁን ተጠይቀናል። ዲማንድ ፎር ጃንዋሪ ሲምፕል ሙቪንግ አቬሬጅ በሲምፕል ሙቪንግ አቬሬጅ ማለት ነው። ዲማንድ ፎር ጃንዋሪ አሁን ሬሰንት የሆኑትን ነው የምንጠቀማቸው። ሶስቱ ሬሰንት የሆኑት ማለት ናቸው። ይሄው ዲሴምበር፣ ኖቬምበር፣ ኦክቶበር 63 ሲደመር 91 ሲደመር 81 እነዚህ ሶስቱን እንጠቀማለን ማለት ነው። ከዛ ለሶስት ማካፈል በቃ ለሶስት ማካፈላችሁ ይሄ ውጤት ይመጣልናል ማለት ነው። ኦክቶበር ሲደመር ሲደመር ኖቬምበር ሲደመር ዲሴምበር በቃ ሶስቱን ሲደመር ለሶስት ማካፈል ማለት ነው። ዌይትድ ሙቪንግ አቬሬጅ አሁን እዚህ ላይ የምጨምርላችሁ ሲምፕል ሙቪንግ አቬሬጅ ላይ የአራት ብትባሉ ከማን ትጀምራላችሁ? የአራት ፎርካስት ዘ ዲማንድ ፎር ጃንዋሪ ዩዚንግ ሙቪንግ አቬሬጅ ኦፍ 3 መንዝ ብትባሉ አሁን የጃንዋሪን የፎር መንዝ ብትባሉ ፎር መንዝ ከተባላችሁ 4 ወራቶች ነው የምታጠቃልሉት። ከማን ትጀምራላችሁ? ከሴፕቴምበር ከዚህ ጀምራችሁ ነው 75 ከዚህ በላይ ያሉትን ሁሉንም ትደምሩና ለስታካፍላላችሁ 4 ማለት ነው። 4 ማካፈልና በቃ ቀላል ነው። የሌሎችን ወራትን ብትጠየቁ በዚህ ተመሳሳይ ስራት በጣም ሲምፕል ነው። ዌይትድ ሙቪንግ አቬሬጅ ዩዝ ዌይት አስ ፎሎ። አሁን ይሄ ደግሞ አሳይን እናደርጋለን። የሆነ ሆይት አሳይን እናደርጋለን ማለት ነው። ለምሳሌ ኤግዛምፕል እንደተሰጠ እንድናየው ዘ ሞስት ሬሰንት መንዝ 5 ተጠቀም ሬሰንት ለሆነ ማነሱ ዲሴምበር። ለጥቀን ላለው ደግሞ 3 ተጠቀም ለጥቀላለው 2 ተሰጥቶናል። አሁን በዚህ መሰረት ስንሰራ 5 ሲባዛ 84 ማን ነው? ዲሴምበር። 5 ሲባዛ በዲሴምበር ሲደመር 3 ሲባዛ በማነው ለጥቆ ኖቬምበር ማለት ነው። በኖቬምበር ሲደመር 2 ሲባዛ ደግሞ የከሱ በፊት ያለው ማን ነው? ኦክቶበር ማለት ነው። ኦክቶበር እናደርግና ሲካፈሉ የነዚህ ይቺ 5 ሲደመር 3 ሲደመር 2 ለነዚህ ለድምራቸው 5 ሲደመር 3 8 10 ማለት ነው። 10 አድርገን እናካፍላለን። ይሄ ውጤት ይመጣልናል ማለት ነው። ወይንም በነጥብ መስጠት እንችላለን። ለመጀመሪያው 0.5 ለመጀመሪያው 0.5 ለሁለተኛው ደግሞ 0.3 ለለጥቆላለው ደግሞ ለመጨረሻው 0.2 አድርገን መሄድ እንችላለን ማለት ነው። የአራት ወር ብትጠየቁ
የአራት ከተጠየቅን ደግሞ አሁንም ወደ ኋላ ሴፕቴምበርን እንጨምርና ማለት ነው። ሴፕቴምበርን እንጨምርና አራት ብትሰጡ አራት ከተሰጣችሁ መጀመሪያ ሪሰንት ዋን ነው ትጀምሩት። ሪሰንት ዋን ሪሰንት ማን ነው? ዲሴምበር። ከዲሴምበር ትጀምርና ዲሴምበር ሲባዛ በአምስት ሲደመር ለጥቆ ያለው ኖቬምበርን በ3 ታውስታላችሁ። ሲደመር ደግሞ ኦክቶበርን በ2 ሲደመር ሴፕቴምበር ሲባዛ በ1 ሲካፈል ለብዛታችሁ ማለት ነው። በቃ በጣም ሲምፕል ነው። exponential smoothing method the new forecast for the next period T will be calculated as follows. New forecast equal to last period's forecast plus last period's actual demand minus last period's forecast, or new forecast equal to last period's actual demand plus 1 minus alpha times last period's forecast አድርገን መስራት እንችላለን ማለት ነው። እሺ ፎርሙላውን ላስቀምጥላችሁ። እሺ እንዴት መሰላችሁ? አሁን ፎርካስት ኦፍ የሆነ ታይም አለ ኢኳል ቱ ft -1 ፕላስ አልፋ ታይምስ አክቹዋል ኦፍ t -1 ማይነስ ft -1 ማለት ነው። በቃ ይሄ ነው ፎርሙላው። ወይንም በሌላ ሁኔታ ደግሞ በሌላ ለመስራት ምን እናደርጋለን? ምን እናደርጋለን? ft is equals to actual of t minus 1 times alpha ሲደመር 1 minus alpha times ft minus 1 አድርገን በሁለቱም ሰዓት ተመሳሳይ ሪዛልት ነው የምናገኘው ማለት ነው። እንቀጥል። the old forecast for May was 220 ተሰጥቶናል። አንደኛው when the actual demand for May 190 ተሰጥቶናል። አልፋ 0.5 ተሰጥቶናል። calculate the forecast for June የጁንን አሁን አስሎ እየተባለ ነው። ምን አሁን የተሰጠነው እንጂ እናውጣ እስኪ እንሞክረው። እሺ ቅርታ ላጻጻፊ በጣም ቅርታ። እሺ ፎርካስት ኦፍ ሜይ ስንት ተሰጥቶናል? 220 ማለት ነው። 220 ተሰጥቶናል። በጣም ላጻጻፊ ቅርታ 220 ተሰጥቶናል። አክቹዋል 190 አክቹዋል ኦፍ ሜይ 190 ተሰጥቶናል። አክቹዋል 190 ተሰጥቶናል። ከዛ አልፋ ስንት ተሰጥቶናል? አልፋ 0.5 ተሰጥቶናለች ማለት ነው። አክቹዋል 190 ፎርካስት 220 አልፋ 0.5 ነው። በቃ አሁን በኋላ ምንድነው የምናደርገው? ፎርካስት ኦፍ ጁን አይደል የተሰጠን ጁን ነው የተጠየቅነው። አሁን ከዛ ምን እናደርጋለን መሰላችሁ? ፎርካስት ኦፍ ሜይ ስንት ነው? 220 ሲደመር አልፋ ስንት ነው? 0.5 ታይምስ ስንት እናደርገዋለን? ታይምስ አክቹዋል ኦፍ ሜይ 220 አክቹዋል ዲማንድ ፎር ሜይ 190 ሲቀነስ 220 አረክ 220 እናደርጋችን ቅንስ እናደርግና ስናበዛው ቀጣይ ያለው ውጤት ይመጣልናል ማለት ነው። ቀጣይ ሰርቶ ላይ ማለት እንችላለን። ሞክረው እንጂ ይሄው ቁጭ ብሏል ማለት ነው። እዚህ ያለው ይሄው 0.5 ሲባዛ 190 1 ማይነስ 0.15 ሲባዛ በ220 215 ሁለት ፎርሙላ ስጫቻለሁ። በእነዛ በኩል ሁሉም አንድ አይነት ነው የሚመጣ ማለት ነው። እሺ እንቀጥል። በቃ
ለዛሬ ቪዲዮ ስለረዘመ እዚህ ጋር ይበቃናል። እስካሁን ከተከታተላችሁ ቪዲዮ ተመችቷችኋል፣ እኔን ማበረታቱን ላይክ በማድረግ እንዲሁም ሰብስክራይብ፣ ያልገባችሁ ደግሞ ኮሜንት ላይ ጻፉልኝ። በተሻለ ቪዲዮ ወደፊት ለመምጣት አስባለሁ። ታውቱን እንቀጥላለን። ሰላም እስከምንገናኝ ድረስ